ከፍተኛ እየሆነ ነው። በዓለም አቀፍ ደረጃ ኢንዱስትሪው ከ1 ቢሊዮን ዶላር በላይ ዋጋ አለው። በህንድ ብቻ ከ200 ሚሊዮን የአሜሪካን ዶላር በላይ ሲሆን ህንድ ከሆንግ ኮንግ ቀጥሎ ሁለተኛዋ ትልቅ የሰው ፀጉር ላኪ ነች። ሆኖም ፀጉር ከሌሎች ክልሎችም ይገኛል። ይህም ቻይና፣ የደቡብ ምስራቅ እስያ እና የምስራቅ አውሮፓ ክልሎችን ያካትታል። እያንዳንዱ ክልል የተለያየ መሰብሰቢያ ዘዴ ይጠቀማል። የቤተ መቅደስ ስጦታዎች፣ የቆሻሻ ገንዳዎችና ለገበያ የሚሸጥ ፀጉር ዋና መገኛዎች ናቸው። ብዙ ሃይማኖት ምዕመናን በቱሪማላ ህንድ ውስጥ ወደሚገኙ ቤተ መቅደስ ይጓዛሉ። ሂንዶች በአምልኮ ስርዓታቸው ውስጥ ጭንቅላታቸውን ይላጫሉ። ይህ ልምምድ ቶኒንግ ይባላል። ወደ እግዚአብሔር ለመቅረብ ራሳቸውን ከኩራት ወይም ከትዕቢት እያስወገዱ እንደሆነ ያምናሉ። ፀጉር በፈቃደኝነት እንደ ሃይማኖታዊ መስዋዕትነት ይቀርባል። የተላጨው ፀጉር ተሰብስቦ በቤተ መቅደሱ አስተባባሪዎች ይሸጣል። በዓለም ዙሪያ ያሉ ብዙ ከሂውማን ሄር የሚገኙት ከዚህ የቤተ መቅደስ ፀጉር ነው። እንዲያውም የህንድ ቤተ መቅደስ ጨረታዎች ትልቅ ንግድ ሆነዋል። በህንድ ውስጥ ያሉ ቤተ መቅደሶች ከተለገሰ የፀጉር ሽያጭ ከ100 ሚሊዮን ዶላር በላይ ገቢ ያገኛሉ። ህንድ ከምትልካቸው ፀጉሮች ሁሉ በጣም ታዋቂው የመጣው በደቡብ ህንድ ውስጥ በቱሪማላ ከሚገኙ ቤተ መቅደሶች ነው። የቤተ መቅደስ ፀጉር በዓለም አቀፍ ገበያ ውስጥ ሬሚ ማለትም ከስሩ እስከ ጫፍ የተስተካከለ ፀጉር እንደሆነ ተደርጎ ይቆጠራል። የሬሚ ፀጉር ከሌሎች ምንጮች ሊመጡ ቢችሉም ከቤተ መቅደስ የሚመጡት ግን በንግድ ውስጥ በጣም ተፈላጊ ከሆኑት መካከል ናቸው። በህንድ ውስጥ ትልቁ የፀጉር ማመንጫ ቤተ መቅደስ የሆነው ቬንካቴሽዋራ ከቫቲካን ቀጥሎ ሁለተኛው ሀብታም የሃይማኖት ተቋም እንደሆነ ይነገራል። በየ2 እና 3 ወራት ጨረታ ይካሄዳል። በ2019 ብቻ እንዲህ ባለ ጨረታ ወቅት ቤተ መቅደሱ 4300 ኪሎ ግራም ፀጉር በመሸጥ ከ1 ሚሊዮን የአሜሪካን ዶላር በላይ አግኝቷል። ነገር ግን ለሂውማን ሄር ያለው ፍላጎት የደቡብ ህንድ ቤተ መቅደሶች ሊያቀርቡ ከሚችሉት በላይ ነው። አንዳንድ ኩባንያዎች የእንስሳትና የሰው ሰራሽ ፋይበሮችን ከሰው ፀጉር ጋር በማዋሃድ 100% የሰውን ፀጉር አድርገው ይሸጡታል። ሌላው መንገድ ሂውማን ሄር ከግለሰቦች ይገዛል። የአካባቢው ፀጉር ነጋዴዎች እንደ ቻይና፣ ህንድ፣ ማይናማር እና ቬትናም ባሉ ሀገሮች ወደሚገኙ መንደሮች በመጓዝ ይሰበስባሉ። ነገር ግን ክፍያው ብዙ ጊዜ በጣም ዝቅተኛ ነው። በተለይ ገጠራማ በሆኑ ቦታዎች ሴቶች ለዓመታት ለማደግ የሚፈጅ ፀጉርን ከ2 እስከ 3 ዶላር ብቻ ሊሸጡ ይችላሉ። በተቃራኒ የአውሮፓ ሴቶች ፀጉር ከሌሎች ክልሎች ጋር ሲነጻጸር ከፍተኛ መጠን ያለው ገንዘብ ያገኛሉ። አቅርቦቱ ውስን ስለሆነ እና የፀጉር አይነቱ ተፈላጊ ስለሆነ የአውሮፓ ሂውማን ሄር ውድ ነው። አንዳንድ ዝቅተኛ ጥራት ያላቸው ሂውማን ሄር የሚሰበሰቡት ከፀጉር ብሩሽ፣ ከሳሎን ቤት ወለሎች ወይም ከፍሳሽ ማስወገጃዎች ነው። ይህ ፀጉር የሚጸዳና የሚሰራ ቢሆንም ብዙ ጊዜ ዝቅተኛ ጥራት አለው። ከ200 ሚሊዮን የአሜሪካን ዶላር በላይ ኢንዱስትሪ ያላት ህንድ የሰው ፀጉርን ወደ ውጭ በመላክ ሁለተኛዋ ትልቅ ሀገር ስትሆን አብዛኞቹ የሚመጡት ከቆሻሻ ነው። በየምሽቱ ለ2 ወይም ለ3 ሰዓታት ከዋዳዋር ማህበረሰብ የተውጣጡ ሰዎች በማዕከላዊ ህንድ ናግፑር ከተማ በሚገኘው የጋንጋናር ገበያ ጥግ ላይ ይሰባሰባሉ። በገበያ ውስጥ ፀጉር የተሞሉ ከረጢቶች ከማበጠሪያዎች፣ ከሻወር ማስወገጃዎች እና ከቆሻሻ መጣያዎች የሚመጡ ናቸው። ብዙ ሰዎች ሳያውቁ የሚጥሏቸው ፀጉሮች በጋንጋናር ውድ ናቸው። ከ1 እስከ 3 ቀናት ከሚሰበስብ ማበጠሪያዎች ከሚገኝ ፀጉር ወደ 7 የአሜሪካን ዶላር ሊያመጣ ይችላል። ገዢው ግማሹ በቅድሚያ ይከፍላል እና ሻጩ ወደፊት ተጨማሪ ፀጉር ይዞ ከተመለሰ እየቀረው ይከፍለዋል። በናግፑር እና በሌሎች የህንድ አካባቢዎች የቆሻሻ ማበጠሪያ የሚሰበስቡ ቤተሰቦች አነስተኛ ገቢ ስላላቸው ከእጅ ወደ አፍ የሆነ ኑሮ ይኖራሉ። ፀጉርን የሚሰበስቡና የሚፈቱ ሰዎች ብዙ ጊዜ ከፍተኛ ችግር ውስጥ ይኖራሉ። ነገር ግን በመጨረሻ ፀጉሩ በከፍተኛ ገንዘብ በአውሮፓ፣ በሰሜን አሜሪካ ወይም በአፍሪካ ይሸጣል።